ብሬስ አድርገላይ እና 4 ጥርስ መውለቅ አለበት። 4 ሙሉ ጥርስ እና 4 ጥርስ አሁን ትናንትና አንደኛው ጥርስ ተነቅየዋለሁ። ያላችሁ ወይ እንዴት እንደከፋኝ እና በጣም ነው የከፋኝ። እና ይሄ ነገር እንዴት ነው ኖርማል ላው ብሬስ በቀረብኝ ነበር ያልኩ የነበረው ጤነኛ ጥርስ ነው የተነቀለው። እና ሰው ጤናኛውን ነገር አውልቆ ለማጌጥ ሲል በዚህ እያደረገ ነው ወይስ ልክ አይደለም? እባካችሁ ይቅርብኝ እንዴ። አሁን ገና 2 ይቀረኛል። 2 ጤነኛ ጥርስ አስነቀል። አንዱ ስሜት ራሱ በጣም ነው የከበደኝ፣ እንኳን ሌላ 2 ጥርስ ተጨምሮብኝ ማለት ነው። እና እንዴት ነው ስስታሙኝ ነው መሰለኝ በቃ ለጥርሴ እንዴት እንዳዘንኩ እንዴት እስኪ እናንተ ሼር አድርጉ። ይደብራል አይደብርም? ልክ ነው ስሜቴ ወይስ በጣም ሰስቼ ነው? ምንድን ነው ጥርስ ኖርማል ነገር ነው ወይስ እንደዚህ ጤነኛ ጥርስ ማስነቀል ኖርማል ነገር ነው? ጥርስ ጤነኛ ጥርስ ማስነቀል እዩት። በስማ ደግሞ ጥርሱ በግድ የተነቀለው በግድ ጥርሴ ቆይ ካላሳያችኋለሁ አለ ይዤ መጥቻለሁ ሁላ አረ ይዤ ነው የምሄደው ወደ ቤቴ ብዬ ማለት ነው። ይሄን ደግሞ ይዤ ነው የምሄደው ወደ ቤቴ እና አሳያችኋለሁ። እና በቃ የምታምር ጥርስ ነው የተነቀለችብኝ እና ጸጸት ደግሞ ያረገኝ ነው ሌላው ጸጸት ያረገኝ ነው። እና እስኪ በእናታችሁ አጽናኑኝ፣ ወይም ደግሞ ኖርማል ነው ምናምን በሉኝ፣ ወይም ደግሞ ካብኔ ጥብሽ በሉኝ። ጥርሴ በእርግጥ መስተካከል አለበት፣ ግን ተኝቼ ሁላ ቀይ ነገር ይለቀኛል ወይ ይለቀኛል በቃ ነገር ምናምን ዝም ብሎ ነው ምናምን ያለው። ጧትም ስነሳ ደበት ውስጥ ነኝ አልኩ በቃ እንዴት ነው ነገሩ አልኩ። እና እስኪ ወጣችሁ ብሬስ ያደረጋችሁ ስፔሻል ብሬስ ያደረጋችሁ ሰዎች እንዴት ነው ስሜት ኖርማል ነው?